ደስ ብሎኛል። የአግሪካልቸር ኢንቨስትመንት ሊደርሺፕ ግሩፕ የግብርና ኢንቨስትመንትና አመራር ግሩፕ አባላት እግዚአብሔር ስጥልኝ። በጣም በጣም ነው ማመሰግናችሁ። ይሄ ቲሸርት ታትሞ በማየቴ ሀሳባችንን ወደ ተግባር በመቀየራችን የኢትዮጵያ ወጣቶች ከኛ ብዙ ይማራሉ። እኔም እጅግ ደስ ብሎኛል። የአዲስ ዓመት ትልቁ ቅዴ የነበረው አንዱ ምኞቴ የነበረው ይሄ አሁን ልብስ ላይ ያተማችሁት የአግሪካልቸር ኢንቨስትመንት ሊደርሺፕ ግሩፕ ተተግብሮ ማየት ነው እና እንግዲህ ይህንን ስራ ስታግዙ ለነበራችሁት በሙሉ እግዚአብሔር ስጥልኝ እላለሁ። የጋራ ቤታችንን ነው የምንገነባው። የጋራ ሀገራችን፣ ህዝባችን፣ ወንድሞቻችን፣ እህቶች በተለይ የኢትዮጵያ አርሶ አደሮች ጉዳይ ነው ማለት ነው እና ስለ እውነት ነው ብላችሁ እጅግ ደስ ብሎኛል በጣም እና በርቱ እና መጨረሻው ደግሞ በጣም አሪፍ እንደሚሆን በጣም እርግጠኛ ነኝ። እግዚአብሔርም ያግዘናል። ምክንያቱም በቅንነት እና በተቻለን አቅም ሁሉ ሰውን አስቀድመን የምንችላትን ትንሽ የምትመስል ስራ አብረን በህብረት ለመስራት እየሞከርን ስላለን እርግጠኛ ነኝ የእግዚአብሔር በረከት ይጨምርበታልና ሁላችሁም በጣም አመሰግናችኋለሁ። ፈቃዱ ረታ ነኝ። በርቱ። በጣም አመሰግናለሁ። እግዚአብሔር ስጥልኝ። ይሄ ለታሪክ ተመዝግቦ ይቀመጣል ማለት ነው። ለእኛ ታሪክ፣ ለኢትዮጵያ ወጣቶች እና ለኢትዮጵያውያን ከተለያየ የዓለም ክፍል ሆናችሁ ይህንን ስራ የምታዩ የምትከታተሉ እያገዛችሁን ያላችሁ፣ አንዳንዳችሁ ደግሞ ምናልባት መግዛት ፈልጋችሁ ገንዘብ ሳይኖራችሁ የቀራችሁ፣ በመጨረሻው ደቂቃ ላይ ሌላ ችግር ገጥሟችሁ ምናልባት ወደኋላ የተመለሳችሁም በሩ ደግሞ ክፍት ነው። እንድትገቡ የምንችለውን እናደርጋለን። የግድ ደግሞ ከኛ ጋር መስራት አይጠበቅባችሁም። በምትችሉት ሁሉ አብራችሁ ስሩ። አደራ። ህዝባችን፣ ሀገራችን ከሁሉ በላይ አብሮ መስራት ይፈልጋል ከምናምነው ሰው ጋር ወይም ደግሞ እንደዚሁ የተወሰነ ሪስክ ወስደን የግድ መተዋወቅ አያስፈልግም። የግድ አንድ ሰፈር ላናድግ እንችላለን፣ ግን የሁላችንም የዛ ማህበረሰብ ልጆች ነንና ቤታችንን እየገነባን ነው እላለሁ። ስለ እውነት ደስ ብሎኛል። እግዚአብሔር ስጥልኝ። መጨረሻውን ያሳምርልን። ሀገራችንን ሰላም ያድርግ። በራሳችን ጥረት የግድ ነው። ማንም መጥቶ ሀገራችንን የሚያሳድግልን የለም እና ለልማት ይልቅ ብንጣላ ነው አብዛኛው በጣም ከፊት ሆኖ ቶሎ ብለው ድጋፍ የሚያደርጉልን። ምናልባት የጦር መሳሪያ እንድንገዛ ነው እንጂ በጣም ትልልቅ የግብርና ማሽን እንገዛለን ብንል ብር ላይሰጠን ይችላል። ህዳሴ ግድብ ላይ እንዳየ ነው ማለት ነው። ኢትዮጵያ በብዙ መንገድ እርዳታ ሲደረግላት የቆየ ሀገር ወደ ህዳሴ ግድብ ሲመጣ ግን እርዳታ አንሰጥም ነው ስንባል የነበረው። እንዳትረሱ። ኢትዮጵያውያን መንቃት ካለብን ለመንቃት የሚጠቅመን ብዙ ምሳሌዎች አይተናል ማለት ነው እና ብልጥ መሆን አለብን። ከያለንበት እንደምንም ብለን ህዝባችንን አስቀድመን ሙስናንና ወጣቶችን እየጨረሰብን ያለውን በጣም ከባዱን የፖለቲካ ላይ ያለውንም ነገር ቀስ በቀስ ፊክስ ማድረግ አለብን። ችግሮች መፈታት አለባቸው። ወደ መተማመን፣ ወደ መተባበር መመለስ አለብን። ከእውነት የሆነ መተባበር ማለት ነው እና አደራ እላችኋለሁ። በጣም ደስ ብሎኛል አሁን እና እቺ መልእክት እንደው ሼር ላድርግ ብዬ ነው። እግዚአብሔር ስጥልኝ። በርቱ። ቻው